እሺ ሰላም እንዴት ናችሁ? ሙላጋነት ነኝ ከሙላጋነት ፒያኖ ዩቲዩብ ቻናል። እዚህ ቻናል ላይ እንግዲህ የተለያዩ ጥያቄዎችን እንመልሳለን። የተለያዩ ሙዚቃዊ የሆኑ ጉዳዮችን እያነሳን እንወያያለን፣ እናስተምራችኋለን። የተለያዩ ነገሮችን በማብራሪያ በደንብ ለማሳየት እንሞክራለን እና ስለዚህ ዛሬ ደግሞ ይዘን የመጣነው ርዕስ ትራንስፖዝ ምንድን ነው የሚል ርዕስ ነው። ከዛ ደግሞ እንዴት ትራንስፖዝ ነው ፕሮ ወይም ፕሮፌሽናል አሊያም ደግሞ በጣም ልምድ እንዳላቸው ኪቦርዲስቶች፣ ፒያኒስቶች እንዴት ትራንስፖዝ እናድርግ የሚለውን ሀሳብ እዛ ደግሞ በአጠቃላይ ስለ ትራንስፖዝ ያሉ የትኛውንም አይነት እውነታ ዘርዘር ባለ መልኩ የምናይ ይሆናል፣ ማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ ደግሞ ይህንን ቪዲዮ በተለያየ ፕላትፎርም ላይ ሼር በማድረግ ቻናሌን እንድታበረታቱ ከጎኔ ቆሙ ይሁን። እስከ ቪዲዮ መጨረሻ ድረስ አብራችሁ። እሺ፣ ስለዚህ ዛሬ በዋናነት ትራንስፖዝ ምንድን ነው የሚለውን ሀሳብ አብራርተን ካየን በኋላ ደግሞ ወደ አፕሊኬሽኑ ጋር መተን እንዴት ኢዝሊ ትራንስፖዝ ማግኘት እንደምንችል እናያለን ማለት ነው የትኛው ኪቦርድ ላይ። ስለዚህ ትራንስፖዝ ምንድን ነው በዋናነት ትርጉሙ ጋር ስንመጣ ትራንስፖዝ ማለት የፒች ልዩነት አለ አይደለ? በኪዎች መካከል በድምጾች መካከል ያለ የፒች ልዩነት አለ። ስለዚህ ለምሳሌ ሲ ሪዞኔት የምታደርግበት ፍሪኬንሲ እና ሲ ሻርፕ ሪዞኔት የምታደርግበት ፍሪኬንሲ ፈጽሞ ይለያያሉ። ግን ደግሞ ለምሳሌ በተለያየ አጋጣሚ አሁን የሲ ሜጀር ስኬል ይሄ ነው፣ የሲ ዲያቶኒክ ሜጀር ስኬል ይሄ ነው። ስለዚህ አንድ ሜሎዲ ዲያቶኒክ ሜጀር ስኬል ላይ የተሰራ አንድ ሜሎዲ ብንወስድ ለምሳሌ ይሄ በጣም ታዋቂ ሜሎዲ ነው። የህፃናት ሙዚቃ ላይ የተለያዩ ቦታ ላይ ታውቁታላችሁ ብዬ አስባለሁ። እና እዚህ ይሄ ሜሎዲ አለ። ይህ ሜሎዲ እዚህ ጋር ስጫወተው እኔ በፒያኖ ጀስት ስጫወተው በጣም ቆንጆ ነው፣ ስትሰሙት ትክክል ነው፣ ሜሎዲው ላይ ችግር የለም። ግን ደግሞ በድምፄ ለማለት በሞክር ይሄንን ነገር ምናልባት እኔ ያለሁበት የሬንጅ የድምፄ የእኔ ድምፅ ያለበት ኮምፈርታብሊ መጫወት የሚችልበት ኤሪያ አለ አይደለ? ላይክ እዛ ኤሪያ ውስጥ ላይሆን ይችላል ያለው ይሄ አሁን የሰማችሁት ድምፅ። ስለዚህ እኔ ወደሚመቸኝ ቦታ ወስጄ አሁን የሜሎዲውን ሼፕ አልቀይርም፣ ወይም የሜሎዲውን ስትራክቸር አልቀይርም፣ ወይም ሜሎዲው የተደረደረበት ይሄ የድምፅ የኢንተርቫል ርቀት አለ አይደለ? እሱን አልቀይረውም። ግን ወደሚመቸኝ ቦታ ወስጄ ሩቱን እቀይረዋል፣ ወይም ማረፊያ ድምፁን እቀይረዋል። አሁን የሰማችሁ ፒያኖ ላይ የሰማችሁት ዳዳዳዳዳዳዳዳዳዳዳዳዳ የሚል ድምፅ ነው የሰማችሁት። ግን አጋጣሚ ሆኖ እኔ በድምፅ ይህን ለማንጎራጎር ሳስብ ዳዳዳዳዳዳዳዳዳዳዳዳዳዳዳዳ ይሄ ቦታ ነው የሚመቸኝ ልበል። እዚህ አካባቢ ነው ኢዚሊ ኮምፈርተብል ሆኜ ይህንን ነገር ማንጎራጎር የሚችለው ተብሎ ይወሰድ። ስለዚህ ይሄንን በእኔ ድምፅና በፒያኖ ወይም በኪቦርዱ መካከል ያለውን የድምፅ የፒች ዲፈረንስ አለ አይደል? አሁን ዳዳዳዳዳዳዳ ይላል የኔ ድምፅ፣ ፒያኖ ደግሞ ነው የሚለው። ስለዚህ ይሄን ልዩነት ፓራላል የሆነ ልዩነት ነው የሚኖረው እያንዳንዱ ኪ ማለት ነው። የሆነ እኩል የሆነ ርቀት ፓራላል የሆነ ልዩነት ነው የሚኖረው እና ስለዚህ ያን ልዩነት የማግባባት እንዴት ነው የመጠጋጋት፣ በእኛ ሀገር ቋንቋ ይሄ ኔጎሽዬሽን አለ አይደለ? ዋጋ ተከራክራችሁ ነው የምትስማሙት አይደለ? የሆነ ዕቃ ለመግዛት ሄዳችሁ 500 ብር ቢጠራ እናንተ 500 ብር ዝም ብላችሁ አትሰጡትም። ስፔሻሊ ልብስ፣ ጫማ የሆነ ነገር ከሆነ 400 ነው የእናንተ ዝግጅት 400 ብር ነው። ግን ምን ብላችሁ ትጠራላችሁ? መጀመሪያ 300 ትላላችሁ፣ እሱ 500 ይላል። የመጨረሻ ብሎ 450 ይላል፣ እናንተ 350 ትላላችሁ። ኋላ 400 ላይ ተስማሙና ትወስዳላችሁ አይደል? ልክ እንደዛ በማላቸው ያለውን የፒች ዲፈረንስ የማግባባት ስራ ነው ትራንስፖዝ። በቃ አለቀ። ስለዚህ ሚለውና ዳዳዳዳዳዳዳ በድምፅ ያልኩት ማለት ነው። እነዚህ ሁለቱ መካከል ያለውን የፒች ዲፈረንስ ለማገናኘት ወይም ለማቀራረብ ሩቱን መፈተሽ አለብኝ። የቱ ጋር እንደሚያርፍ የኔ ድምፅ የቱ ጋር እንደሚያርፍ ፈትሽ አግኝቼ እዛ ቦታ ላይ ሆኜ ሜጀር ስኬልን እጮታለሁ ማለት ነው። ስለዚህ ዳ ነው ሩቱ የድምፄ ላላላላላላላላላላላ ብሎ የሚያርፍበትን አያችሁ፣ ላ ሚለውን ማረፊያ። ስለዚህ ይሄው ኤፍ ሜጀር ላይ ነው፣ ኤፍ ሜጀር ላይ ነው ያለው። ስለዚህ ይችን የኤፍን ድምፅ አሁን እኛ የት ነው ማምጣት የምንፈልገው? የኤፍን ድምፅ እኛ ይሄን ሜሎዲ የምናውቀው የቱ ጋር ነው? ሲ ሜጀር ስኬል ላይ ስንጫወት ነው። ግን ደግሞ ሲ ሜጀር ላይ ስኬል ስንጫወት ከሰውየው ድምፅ ጋር ማች አላረገልንም። ስለዚህ
ፒቹን ማች ለማድረግ ፒቹን ለማግባባት አሁን ሰውየው እዚህ ኤፍ ላይ ነው እያረፈ ያለው። ስለዚህ እኛ ደግሞ የምናውቀው ማረፊያ ማነች? ሲ ነች። እዚህ ጋር ያለችው ማረፊያችን ነች። ስለዚህ ኤፍን ወደ ሲ ማምጣት ማለት ነው፣ ወይም የኤፍን ድምፅ ወደ ሲ ማምጣት የማምጣት ሂደቱ የማምጣት ፕሮሰስ ትራንስፖዚንግ ይባላል። ሺፍቲንግ ዘ ፒች ማለት ነው። አለቀ። ስለዚህ የኤፍን ድምፅ ወደ ሲ ለማምጣት ከሲ እና ከኤፍ መካከል ያሉ ርቀቶችን እንቆጥራለን ማለት ነው። ይሄው ሲ ያለ እዚህ ጋር ከሲ እስከ ኤፍ ድረስ ስንት ኪ ነው ያለው? 1 2 3 4 ራሱ ኤፍን ስንጨምር 5 ከሲ አምስተኛ የድምፅ ርቀት ላይ ነው ያለው። አምስተኛ የድምፅ ርቀት ላይ ነው ኤፍ ያለው። ያ ማለት ይሄው ሁሉም ኪ ይቆጠራል። እንዳትዘናጉ። ብዙ ጊዜ የሚያጋጥመኝ ምን አይነት ተማሪ ነው ኦር ምን አይነት ኪቦርዲስት ነው ጥቁሮቹን ይዘልና ነጮቹን ቆጥሮ እንትን ይላል፣ ይሞክራል፣ አይመጣለትም፣ በቃ ይጠይቁኛል። እንደዛ አይደለም የሚቆጠረው። ይሄው ድምፁሌም ጥቁሩም ነጩም እኩል ኳሊቲ እኩል ቫልዩ ያላቸው ድምጾች ናቸው። ሰዎች ብዙ ጊዜ እኛ ሀገር በስኬል የመጫወት ልምዱ ስለሌለ ጥቁሩ ኪ ጭራሽ ይረሳል ኪ እንደሆነ። ግን ይሄው 1 2 3 4 5 ስለዚህ 5 ድምፅ የኪቦርዳችሁ ላይ ትራንስፖዝ በተን ሚል አለ። ትራንስፖዝ ቴምፖ አጠገብ ያለ በተን አለ፣ ፕላስ እና ማይነስ ያለው። ስለዚህ ወዴት ነው የቆጠር ነው? ወደፊት ስለሆነ የቆጠር ነው ፕላስ ነው የምናደርገው። 1 2 3 4 5 ስለዚህ ፕላስ 5 የሄዳችሁ የኪቦርዳችሁ የትራንስፖዝ በተን ላይ ከ0 ተነስታችሁ ፕላስ 5 ሄዳችሁ ፕላስ 5 ላይ አድርጋችሁ የሲን ድምፅ ብትነኩ የኤፍን ድምፅ ነው የሚሰጣችሁ ማለት ነው። ስለዚህ ቴክኒካሊ የምናደርግን የኤፍን ድምፅ ወደ ሲ ያስጠጋ ነው ወይም ሺፍት አደረግን። አሁን የኔ ኪቦርድ ላይ በዚህ በግራ በኩል ነው ያለው ትራንስፖዝ በተኔ። ስለዚህ ይኸው ተመልከቱ 1 2 3 4 5 ከዛ ቴክናርክ ያው አያችሁ ሲን ነው የምነካው። ግን ላይ ከታያችሁ ሚዲ ከላይ ያለው ሚዲ ፋይል ማንን ነው የሚያነበው? እኔ ሲን ስነካ ላይ ኤፍን ነው እያሳያችሁ ያለው። አያችሁ አይደል? እኔ ሲን ነው የነካ ያለው፣ እሱ ኤፍን እያነበበ ነው። ስለዚህ ትራንስፖዝ ሆነ ማለት ነው። ስለዚህ የኤፍ ሜጀር ስኬልን መጫወት ሳይጠበቅብን እዛ ኤፍ ላይ መጫወት የነበረብንን ነገር ወደ ሲ አምጥተን አስጠግተን ኢዚሊ ተጫወትም ማለት ነው። የትራንስፖዝ ዋና አላማ የትራንስፖዝ በተን ዋና አላማ ይሄ ነው። ስለዚህ ለምሳሌ በተለያየ አጋጣሚ ዲፊካልቲ ይኖራል። አሁን ለምሳሌ የማታውቁት ስኬል ከዚህ ፊት በደንብ ተለማምዳችሁት የማታውቁት አይነት ስኬል ሲሆን የሚቀላችሁ ቦታ ጋር ነው የምትጫወቱት። ለምሳሌ ኤ ፍላት ላይ የሆነ መዝሙር እየተዘመረ ወይም የሆነ ሙዚቃ እየተጫወተ ቢሆን የሆነ ሰው አብራችሁ እናንተ ኮምፔር ማድረግ ኤ ፍላት ሜጀር ስኬልን በደንብ ካላወቃችሁ ኮርዶችን የተለያዩ ነገሮችን ኢዝሊ እዛ ጋር መስራት የማትችሉ ከሆነ ምን ታደርጋላችሁ? ኢዝሊ የኤ ፍላትን ድምፅ ወደ ታመጣላችሁ፣ ወደምታውቁት ወደሚገባችሁ ስኬል፣ ወደሚቀላችሁ ስኬል። ስለዚህ ወደ ሲ ከሆነ ወደ ሲ ለማምጣት ኤ ፍላትን ተመልከቱ 1 2 3 4 ስለዚህ -4 ነው የምናደርገው ማለት ነው። 1 2 3 4 ለምን ወደ ኋላ ነው የቆጠርኩት? በፕላስ ደግሞ መፈለግ ይቻላል። ይሄን ራሱን ድምፅ በፕላስ መፈለግ እንችላለን። በፕላስ ከፈለግን 1 2 3 4 5 6 7 8 ስለዚህ ፕላስ 8 ወይም -4 አድርጋችሁ ኪቦርዳችሁ ላይ ይህንን ነገር ብትጫወቱ ራሱን የኤ ፍላትን ድምፅ ታገኛላችሁ ማለት ነው። ስለዚህ በሁለቱም ሳይድ መሞከር ትችላላችሁ። በዚህ አጋጣሚ ሳልነግራችሁ ማላልፈው ኪቦርዳችሁ ላይ ወደ ማይነስ እስከ 12 ድረስ ፕላስም እስከ 12 ድረስ ትራንስፖዝ በተናችሁ ላይ አለ። ያ ማለት 24 አይነት ትራንስፖዝ አለ ማለት አይደለም። እዚህ ዓለም ላይ ፈንክሽናል የሆኑ ለሰው ጆሮ ተስማሚ የሆኑ ድምጾች አለም ደግሞ ሙዚቃ ላይ የምንጠቀማቸው ድምጾች ብዛት 12 እና 12 ብቻ። ስለዚህ ከሲ እስከ ሲ 12 ድምጽ ነው ያለው። ስለዚህ ማይነስና ፕላሱ ምንድነው የሚያመለክተው? ወደ ኋላና ወደፊት ሄዳችሁ እነዛን ድምጾች ማግኘት ትችላላችሁ። ሲን እንደ ሪፈረንስ ፖይንት ቢዝ እዚህ ጋር ሲን እንደ ሪፈረንስ ፖይንት ቢዝ ዲ በዚህ በኩልም አለ በዚህ በኩልም አለ። አያችሁ አይደለ? በሁለቱም በጀርባም በፊትም በኩል አለ ዲ አይደለ? ስለዚህ ወደ ጀርባ ቆጥሬ የምደርስበት ቁጥር በኔጌቲቭ ነው ሁሌ የሚወሰደው። ወደፊት ሄጄ ደግሞ ወደፊት ቆጥሬ የሚደርስበት ቁጥር በፖዚቲቭ ነው የሚወሰደው። ስለዚህ 1 2 ብላችሁ ዲ ጋር ብትመጡ ዲ +2 አሁን ለምሳሌ ዲ +2 ነው አይደለ? +2 ነው። 1 2 ብላችሁ ከመጣችሁ 1 2 +2 ነው እዚህ ጋር ዲ። ወደ ኋላስ 1 2 3 4 5 6 7 8 9 10 ፕላስ -10 አያችሁ። ስለዚህ -10ም +2ም ተመሳሳይ ትራንስፖዝ ነው። ስለዚህ ልክ እንደዚህ ያላችሁ ያግባባችሁ ስትመጡ 12 ትራንስፖዝ ብቻ ይቀራችኋል።
ከ-6 እስከ +6 ያለ ትራንስፖዝ ወይዚህ በቂ ነው። ኪቦርድ ላይ ከ-6 እስከ +6 ያለው ትራንስፖዝ በቂ ነው በቂ ነው። ስለዚህ ምናልባት አንድ ትሪክ ልንገራችሁ በቀላሉ ይሄንን ነገር -4 እና +8 ተመሳሳይ ከሆነ ሌላ ደግሞ የሚመሳሰሉ ትራንስፖዞች እነማን ናቸው የሚለውን ለማወቅ ካሰባችሁ ይሄ ኔጌቲቭ እና ፖዚቲቭ የሚለውን ሳይን ተውትና ከፊት ያለውን ሳይን ተታችሁ ማንኛውም ሁለት ቁጥር ሆኖ ተደምሮ 12 የሚሰጡ ቁጥሮች አሉ አይደል? ሁለቱም ቁጥሮች አንዱን ኔጌቲቭ አንዱን ፖዚቲቭ አድርጋችሁ ኢቭን አቀያይራችሁ ማለት ነው። አንዴ ኔጌቲቭ ያደረጋችሁትን አንዱን ኔጌቲቭ አንዴ ፖዚቲቭ። አሁን ለምሳሌ 6 እና 6 አለ 6 እና 6 እንውሰድ። 6 እና 6 ተደምሮ 12 የሚሰጠን ቁጥር ነው አይደል? ስለዚህ አንዱን 6 ኔጌቲቭ እናድርገው፣ አንዱን 6 ፖዚቲቭ እናድርገው። እነዚህ ሁለቱ ትራንስፖዞች ተመሳሳይ የሆነ ድምጽ ነው ያላቸው ማለት ነው። ልክ እንደዛው 4 እና 8 ስንት ይሰጠናል? ሲደመር 12 ነው ይሰጠን። ስለዚህ ኔጌቲቭ 4 እና ፖዚቲቭ 8 አሊያም ደግሞ ኔጌቲቭ 8 እና ፖዚቲቭ 4 ሁሌም አንዱ ፖዚቲቭ አንዱ ኔጌቲቭ ስለሚሆን ተመሳሳይ ትራንስፖዝ ይሆናል ማለት ነው። ስለዚህ 2 እና 10 ለምሳሌ ኔጌቲቭ 2 እና ፖዚቲቭ 10 አሊያም ኔጌቲቭ 10 እና ፖዚቲቭ 2 እነዚህ ሁለቱም ተመሳሳይ ድምጽ ነው የሚኖራቸው። 1 እና 11 ለምሳሌ ኔጌቲቭ 11 እና ፖዚቲቭ 1 አሊያም ፖዚቲቭ 11 እና ኔጌቲቭ 1 ተመሳሳይ ድምጽ ነው ያላቸው። አያችሁ። ስለዚህ ከኔጌቲቭ 6 እስከ ፖዚቲቭ 6 ያለው ትራንስፖዝ ከበቂ በላይ ነው ማለት ነው ኪቦርድ ላይ። ስለዚህ ዋና ሐሳቡ ምንድነው? ማትችሉትን መጫወት ማትችሉትን ስኬል መጫወት ወደምትችሉት ስኬል አምጥታችሁ ወይም አስጠግታችሁ ፒቹን ሺፍት አድርጋችሁ እንድትጫወቱ መርዳት ነው። ስለዚህ የትራንስፖዝ ዋና ጥቅም ይሄ ነው። ግን ደግሞ ቅድም መግቢያ ላይ ያነሳሁት አንድ ጥያቄ አለ፣ አንድ ነገር አለ። ምንድነው? እንደ ፕሮ እንዴት ትራንስፖዝ እናድርግ? እንደ ፕሮ ሌቭል ላይ ያሉ ሙዚቀኞች ትራንስፖዝ ሲያደርጉ እንዴት ነው የሚያደርጉት? እነሱ በኪ ነው ትራንስፖዝ የሚያደርጉት። ስለዚህ ያ ማለት ትራንስፖዝ ሁለት ትርጉም አለው። እናንተ ምናልባት የበተኑን ትራንስፖዝ ብቻ ልታስቡ ትችላላችሁ። ግን ለምሳሌ ከኪ ሺፍት ማድረግ ወይም ከሩት ሺፍት ማድረግም ኢትስ ኤ ትራንስፖዚንግ ላይክ ኢትስ ኤ ዌይ ኦፍ ትራንስፖዚንግ። ስለዚህ ለምሳሌ +1 ብላችሁ እናንተ የምታስቡትን ነገር ፕሮፌሽናል ፒያኒስቶች ሲ ሻርፕ ብሎ ነው የሚያውቁት ማለት ነው። ሲ ሻርፕ ሜጀር። ስለዚህ እናንተ +4 ብላችሁ የምታውቁትን ነገር እነሱ ኢ ሜጀር እንደሆነ የሚያውቁት ማለት ነው። ሲክስ የምትሉትን ነገር ኤፍ ሻርፕ እንደሆነ የሚያውቁት። ስለዚህ ስኬሎችን ማጥናት ብቸኛውና እውነተኛው መንገድ ነው ማለት ነው እንደ ፕሮፌሽናል ኪቦርዲስቶች ትራንስፖዝ ለማድረግ። ከዛ ውጭ ደግሞ በቀላሉ ትራንስፖዝ ለማግኘት ስኬሎችን ማወቅ ግዴታ ነው። ከዛ ኢንተርቫሎችን አጥኑ። ኢንተርቫል ላይ ከኪ መሀል ያለ ርቀት ነው አይደል? ኢንተርቫል ከአንድ ድምጽ ኢንተርቫሎችን በደንብ አጥኑና ጆሮአችሁ በደንብ ኢንተርቫሎችን አዳፕት ሲያደርግ ከድምጽ ያለውን ርቀት ኢዝሊ መለየት ስለምትችሉ ሳትቸገሩ ትራንስፖዞችን ማግኘት ትችላላችሁ። ግን ደግሞ ሁሌም ፎከስ ኦን ዘ ሩት ወይም ፎከስ ኦን ዘ ማረፊያ መዝሙሩ ወይም ሙዚቃው የሚያርፍበት የመጨረሻው ኪ ያለ ብሎ የሚያርፍበት ያችን ቦታ ያችን ኪ ይዛችሁ ነው እዚህ 12ቱ ኪ ውስጥ ፈልጋችሁ እሱን ያችን ኪ ወደ ሲ ማምጣት ወይም ደግሞ ፊፍዝ ከሆነ ወደ ፊፍዝ ኪ፣ ሲክዝ ከሆነ ወደ ሲክዝ ኪ፣ ሰከንድ ከሆነ ወደ ሰከንድ ኪ ማምጣት ነው። ስለዚህ the main concept behind transposing is this። ስለዚህ please don't forget to like, subscribe and share my videos ምክንያቱም እሱ በጣም የሚረዳኝ። ስለዚህ please consider to share it በተለያየ ሶሻል ሚዲያ ላይ you gonna help me a lot። ስለዚህ please like and subscribe በደንብ አበረታቱኝ። have a nice time። በቀጣይ ቪዲዮ ደግሞ በሌላ ሀሳብ እንገናኛለን። ቻው።